ፋሽስቱ የአብይ ቡድን በጦር ግንባር የሚደርስበትን ሽንፈት ህዝብን በማደናገርና ህዝቡ በትግራይ ሰራዊት ላይ ያለው አመለካከት የተዛባ እንዲሆን የሐሰትና የጥላቻ ፕሮፓጋንዳ በመንዛት ቆምለታለው ለሚለው ህዝብ ሲያሸብር ቆይቷል። በዚህም ህዝቡ መኖሪያ ቀየውን ለቆ እንዲፈናቀል አድርጓል። ፋሽስት ቡድኑ የጀግናው የትግራይ ሰራዊት ስም በማጠልሸት በአማራ ማስ ሚዲያ ኮርፖሬሽን ይነገራቸው የነበረ የሐሰት ፕሮፓጋንዳ ከእውነት የራቀና የትግራይ ሰራዊትም በተቃራኒው ህዝባዊነቱን በተግባር እያሳየ መሆኑን የደሴ ከተማ ነዋሪዎች ይመሰክራሉ። ሰዎች የሚያወርላችሁና እናንተ ሆናችሁ የምትገኙት የተለያየ ነው። ስለዚህ በመምጣታችሁ ባጭሩ ደስተኛ ነው። እኛ የተወራልን ባንክ ይዘርፋሉ፣ ቤት ሰብራሉ ነው። እስኪ ዞር አርጋ አሳይልኝ። እናንተ ይህን እያረጋችሁ እንዲ ነው እኛ እናንተ ማመን የሚከብድ አንድና አንድ የሆነ ነገር። የኛ ሀገር ሚዲያ ግን ፍጹም ውሸታም በዚህ ይመኑ። በቃ እናንተ ከናዚ በላይ እንደሆናችሁ አድርጎ ነበር ሲገልጽልን የነበረው ማለት ነው። ሲጀመር አብይን እዚህ ፒያሳ ላይም ደሴ ፒያሳ ላይም አብይ ገዳይ ነው፣ አብይ ህዝብ አስጨፍጫፊ ነው እያልን ስንቃወም የነበርን ወጣቶች ነን። መሪዎቹ ግን ተጫወቱበት። አዎ ቁማር ነው የተጫወቱበት። አሁን ግን ይኸው ተረዳን። ገደላችሁ እንዴ? አሁን እዚህ ያየናችሁ ዘረፋችሁ እንዴ? የተባለው ነገር ውሸት ነው። የትኛው ትምህርት ቤት አቃጠላችሁ? እስኪ ንገረኝ። የትኛው ቢሰውን የጨፈጨፋችሁት ንገረኝ እስኪ። ይሄው አንተ ጋር እየተጫወትኩ እኮ ነው አይደል? ይሄ ነው በቃ፣ ሌላ ነገር የለውም። የትግራይ ሰራዊት ስም በማጠልሸት የደሴ ከተማ ህዝብ ይሰብኩት የነበሩት የጠላት ኃይሎች ነዋሪውን በማሰቃየትና በማንገላታት ህዝቡን ያሰቃዩ አሬሶች ናቸው ያሉት ነዋሪዎቹ፣ በዚህም የትግራይ ሰራዊት ደሴ ከተማ ገብቶ በማየታቸው ደስተኞች መሆናቸውን ያስረዳሉ። እነሱ የፈለጉትን ያረጉናል፣ የፈለጉትን ያዙናል፣ የፈለጉትን እንሰለፋለን። ግን ለኛ ጠብ ያለ ነገር የለም። ግን መጣችሁ ለለውጥ ነው እሰየው። ሲነገር የነበረው ይሃል ነበረ 200 ብር ለኩፖን ማሳደሻ ለሰራዊት ብለው ከሰላጣ ሻጭ ከጎመን ሻጭ 200 ብር ስኳር አታገኝም አለበለዛ ብለው ኩፖን የሚይዙ እኮ አሪዎሶች እኮ ናቸው። የጦርነት ስልት እንኳን የሚባል ነገር እንግዲህ ቀደም ያሉ ሰዎች ናቸው ነው የሚባሉት እነሱ። እንደዚህ በቃ ስርዓት የሌለ በቃ ይሄ አይደለም ሰራዊትማ አየን እኮ አሁን ሰራዊት አየን። ምሽግ ሊያረጋት ነበረ ደሴን 700 ሺህ በላይ ህዝብ ነው አይደል? ደሴ ከተማ ስደት የነበረው አይደል? ይሄ ልጅ ዳቦ እያለ ነው። ይሄ በማን ነው? በአብይ ሴራ የተሰራ ስራ ነው። አሁን እስኪ ይሄውናል እኛ ቁጭ ብለን ደሴ ከተማ ውስጥ አይደለም ምንም የሆነ ነገር የለም። አልወጣሁም። ይሄው እዚህ ወደች ከተማ ላይ አሁንም ለህብረተሰባችን ከምንም በላይ ሰላም ነው የምንፈልገው። ነዋሪዎቹ አክለውም የአብይ ሰራዊት በዘመናዊ ጦር መሳሪያና በሰራዊት ብዛት ከትግራይ ሰራዊት ጋር የማይመጣጠን መሆኑን የገለጹ ሲሆን ሆኖም ግን ጀግናው የትግራይ ሰራዊት ለማንበርከክ አለመቻላቸውን በማውሳት ከዚህ በኋላ የአብይ ፕሮፓጋንዳ ውሸት መሆኑን በመረዳት ሁሉም የአማራ ይሁን የኢትዮጵያ ህዝብ የድሮ አንድነቱንና ህብረቱን ማጠናከር ይኖርበታል ብለዋል። ለዚህም ነዋሪዎቹ ከትግራይ ሰራዊት ጎን እንሰለፋለን በማለት መልእክታቸውን አስተላልፈዋል። ጀት አለው፣ አውሮፕላን አለው፣ መከላከያ እንደፈለጋሉ። ይህ እናንተን ያላስቆመ ታዲያ ነገ እንዴት ነው እኛን የሚያስቆመው? እኔ ከእናንተ ጎን ስለሌላው አይመለከተኝም። ከዚህ ወደዛ ቢሆን ነበር እየተሸወድን እየተቆሰቆስን የነበረው። እንደው ቢቻልን አሁን ፍቃደኛ ነኝ። በቃ ይሄ ሰራዊት ጋር ተቀላቅዬ በቃ እንዱ ከርቶኝ ይሄን ይሄደኝን ሰው እኔም እንደመጣሁለት ባሳየው በቃ ደስተኛ ነበርኩኝ። እና ይበል የልፋታችሁ ዋጋ ነው ያርግላችሁ። እንገባለን 4 ኪሎ አብራናችሁ እንገባለን። ዛሬም እንደ ትናንቱ ለ83 ብሔረሰብ እንደምታስቡ የዓለም ህዝብ ያውቃል። ያችን ሰላም ማስቀጥሏት በቃ ለዚህ ለሀገራችሁ። ቀቢጸ ተስፋው የፋሺስቱ አብይ አህመድ ቡድን ውቢቷ ደሴ ከተማን የጦርነት ቀጠና ለማድረግ የጠነሰሰው ሴራ በጀግናው የትግራይ ሰራዊት ብልሃትና ብልጠት ከሽፎ የደሴ ህዝብም ዕለታዊ ኑሮውን እያስቀጠለ ይገኛል። የትግራይ ሰራዊት በተቆጣጠራቸው የአማራና የአፋር ክልሎች በከተሞችና በወረዳዎች ህዝባዊነቱን እያስመሰከረ በድል ወደፊት እየገሰገሰም ይገኛል። ፋሽስቱ የአብይ ቡድን የውሸት ፕሮፓጋንዳ በመንዛት የትግራይ ሰራዊት ለማጥላላት የተለያዩ ሴራዎች ቢያሴርም የትግራይ ሰራዊት ከተማችን ከተቆጣጠረ ጊዜ ወዲህ የተባለው የሐሰት ወሬ ከእውነት የራቀ ከመሆኑ አልፎ የተገላቢጦሽ ሆኖ ነው ያገኘነው ሲሉ የጭፍራ ከተማ ነዋሪዎች ይናገራሉ። ያሉ እስከ ጭፍራ ድረስ በመስጊድ ውስጥ ገብቶ ወይ ደግሞ በመስጊድ ሲከፈት መስጊድ ላይ የተከሰተ ምንም አይነት ችግር አለይሁም። ይሄ
ሸራ ፖለቲካ ባዴሮ ድምር ፖለቲካ መሆኑን ተረዳሁት። እስካሁን ደግሞ ምንም አይነት በማንኛው ማህበረሰብ ተጋሎ አላየሁም አልሰማሁም። ያንማ ፖለቲካ በሲዙር ብዙ ነው የሚባለው ያንን ግን ሆኖ አላየንም። ውሃ አሁን ህዝቡ በጣም በአካባቢ ጦርነቱ ከተጀመረ አንስቶ ምንም ውሃ የለም፣ ማብሪያት የለም፣ ወፍጮ ይቸግራል። ያስቸግር አሁን እነሱ ከመጡ የውሃ ችግር አልহামዱሊላህ እኛ እየተባበሩና ነው አሉት። ከጠበቅነው በላይ በጣም አሪፍ ነው። ምናቀውና እኛ ውስጥ የነበረው እኛ ውስጥ ያው ብዙ ምንፈራው ነገር ያው ተቃራኒ ሆኖ አገኘ ነው። አሪፍ ነው፣ ጥሩ ነገር ነው ያለው። ከጠበቅነው በላይ ሆኗል። በጣም ቆንጆ ነው፣ አሪፍ ነው። የለም ይሄ የተባለ ዩሱበር በገንዳ ነው እንጂ ማለት ነው። እስካሁን አፋር ሀገር እዚህ ላይ እንደ ያለ ነገር ታይቷል ማለት የለም፣ አልተሰማም፣ አላየንም። እስካ ያለው ጀምረ እስካ እንትና በዓላ ጀምሮ መጥቷል። ህዝብ መግደል አልሰማንም፣ የለም። የትግራይ ሰራዊት በጭፍራ ከተማ ከገባ ጀምሮ የከተማችን ሰላምና ደህንነት ሳይናጋ ኑራችን በተረጋጋ ሁኔታ እየመራን እንገኛለን በማለትም ነዋሪዎቹ ያረጋግጣሉ። የትግራይ ሰራዊት ጋራ በሰላም ነው ያለነው። የትግራይ ሰራዊት ደግሞ አፋር አይገልም እንደ እንትና በሰላም መጥቷል። በሰላም ዓላማ በቀር ህዝብ ላይ የሚያደርገው ነገር የለውም። ህዝብ ጋር ሰላም ነው በዓላማው ካልሆነ ዓላማው ደግሞ ለአፋርና ለትግራይ ሰራዊት አንድ ነው ማለት ነው። እኛ የምናስበው አማን ነው፣ ደህና ነን አልহামዱሊላህ። አሁን ወደፊት እንገፋለን ማለት ነው። ሌላ ነገር በሰላም ጉዳይ በጣም አሪፍ ነው፣ ጥሩ ነው። በጣም አንከባክበው ይዘውናል እና ስራም ያው አሁን እንግዲህ ያለውን ጀምረናል፣ እየሰራን ነው። አሪፍ ነው፣ ጥሩ ነው። እስካሁን ከትግራይ ሰራዊት ያየሁትና የሰማሁት ምንም አይነት ችግር የለው። በአንድነት የሚሄድበት ጉዳይ ካልሆነ በስተቀር ምንም አይነት ችግር እስካሁን እንዳላየሁት የማረጋጋት ሂደት እንደገና በቅተን ሄደን የነበረ ተመልሰነ በቤታችንና አሁን ጥሩ ሁኔታ ነው ያለን። ነዋሪዎቹ አክለውም ገዳይና ጨፍጫፊ የሆነው የፋሽስቱ ስርዓት እስኪደመሰስ ድረስ ከትግራይ ሰራዊት ጎን ተሰልፈን ትግላችን አጠናክረን እንቀጥላለን ብለዋል። አሁን ጭፍራ ደርሰናል። ከጭፍራው ሚል ከደረስነው በኋላ እስከ አዲስ አበባ ድረስ ስርዓቱም ከሸራ ፖለቲካ አፍርሰን ህዝባዊ ስርዓት መስርተን ከትግራይ ሰራዊት ጎን ሆነን ስርዓቱን እናስቀጥላለን። የህዝብ መንግስት እስከሚመሰረት ድረስ ትግልን እንቀጥላለን። አረ ወደፊት ዓላማችን እንድነው ለኢትዮጵያ ሁሉ ምንድነው? ትግራይ ሰራዊት የጣለው ዓላማ ነው። ዓላማ ነው የሚሮጠው፣ ለዓላማ ነው የሚታገለው። እኛም ደግሞ ዓላማ ለትግራይ ለማንም ለኢትዮጵያ ዓላማ አንድ መሆኑን ማስታወቃለሁ። የስበት ማዕከል ስትራቴጂካዊና ቁልፍ እንዲሁም ገዢ መሬትና ከፍተኛ ወታደራዊ ጠቀሜታ ያላቸው ከተሞችን በመቆጣጠር የማይነቃነቅ የተባለለትን ምሽግ በመደረማመስ የጠላት አከርካሪ በመስበር ጀግናው የትግራይ ሰራዊት በድል ታጅቦ እየገሰገሰ ነው። የጀግናው የትግራይ ሰራዊት ከፍተኛ አመራር ከሆኑት አንዱ ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ ጀግናው የትግራይ ሰራዊት ደሴ ከተማን ከተቆጣጠረ በኋላ የሚፈረጥጥ ሰራዊት መልቀም እንጂ የሚሰበር ምሽግ አይኖርም ብለዋል። ደሴን ተተበርጉዱ ካሊ ብድሕሪ እናበርገድ ካምኻድ መሆኑ ሰረዳ ይመስል ደሴ ከተከፈተ በቀጣይ መንገድ እያስከፈትክ መሄድ መሆኑ ጠላትም የተገነዘበ ይመስላል። ወታደራዊ ጠቀሜታው ይህን ያህል ነው። ደሴን ከተቆጣጠርን በኋላ ወደ ኮምቦልቻ ቁልቁለት ስንወርድ ያጋጠመን ውጊያ የለም። ሀርቡ ስንቀጥልም እንዲሁ ነው። ስለዚህ የጠላት ኃይል ለማምለጥ ይፈረጥጣል። ታጋያችን እግር በእግር እየተከታተለ መማረክ ነው። ምሽግ ለማፍረስ የሚደረግ ውጊያ የለም። ስለዚህ እትዩ በይ ከምልጥ ይወጣል ተጋዳላይና ድማ ናርከበ እግሩ ሙቅሽማድ ምራኽ ይዝልይ ሕዝንበር ድፋዕ ለመፍራስ ተባሂሉ ዝግበር ውጊያ የለም። ታጋይ ኃይለ ሥላሴ ግርማይ ወድም ቤተይ በሰሙኑ ውጊያ በጀግናው የትግራይ ሰራዊት የተካነ የአመራር ጥበብና ያንን ተግባራዊ ባደረገው ጀግናው የትግራይ ሰራዊት ብልጠት ጦርነቱ ከከተማ ውጪ መደረጉንም አስታውቋል። ሁሉም አብዙሪያ ደሴ ዝነበረ ጸላዩ በሁሉ አንፈት ናብ ሓደ ናጽወዩ
በደሴ ዙሪያ የነበረው ጠላት ከሁሉም አቅጣጫ እያጠበብን ወደ አንድ አካባቢ በመሰብሰብ የጠላት የመከላከል ስልት በማዛባት በርካታ የሰው ኃይልና የጦር መሳሪያ በቁጥጥር ስር ማዋል ተችሏል። በከተማ ውጊያ አላደረግንም። ይህ እንዲሆን ያስቻለው የአሰላለፍ አቅጣጫ፣ የውጊያ አካሄድ ጥበቦችና ጥበቡን ተግባራዊ የሚያደርግ የኃይል አሰላለፍ ቅንጅት በከተማ ውስጥ ሳንዋጋ ከከተማዎች ጨርሰናል። በካይዳ ጠዋትን ለተግባር ናይ ኃይል አሰላልፋን ውህደትን ናይ ከተማ ወገን ተገበርና ኣብ ዙርያ ከተማ ወዳ አኺል ወይ ጥቅመቢስ ፍከራና ሽለላ የማይለየው የፋሺስቱ አብይ አህመድ ቡድን ደሴን እንደናፈቃቸው ይቀራል ቢልም በድብቅ ስብሰባቸው የደሴ ምሽጋችን ከተሰበረ የውጊያው ማገባደጃ መሆኑን መስክረዋል ይላሉ ታጋይ ኃይለ ሥላሴ ግርማይ ወድም በይተይ። የዚሁ ግንባር ድል ለጀግናው የትግራይ ሰራዊት ወደ ከፍታ የሚያሸጋግር ለፋሺስቱ ቡድን ደግሞ አጠቃላይ ማዛባትና መደምሰስ ደረጃ የሚያሸጋግር ሲሉም ገልጸውታል። ለዚህ ፈርስ የሚመስል አርዱ ሆና ምድሐር የሚፈርስ የማይመስለው የትምክህተኛው ኃይል ምሽግ በመደረማመስ ይናፍቋታል እንጂ አይረግጧትም የተባለላትን ከተማ ምሽጋቸው በመስበር ከተማዋን መቆጣጠር ችለናል። ይህ የተካነ የአመራር ጥበብ ጀግንነትና ጽናት ያመጣው ድል ነው። እዚህ በትላይ ተመርህነት ወህለል ማመራር ሐጥወን ናይ ተጋደላይ ጅግንነትን ጽንዓትን ውህደት ዘምጾ ዓወቲ ሙሉ ጸላእቲ አብዛተው አቲኻ ጠላት የገባበት ገብተህ ለመደምሰስ የሚያስችል ማዛባት ፈጥረናል። ወሳኝና ፈርጣማ ኃይላቸው ተሰብሯል፣ ተኮማትሯልም። ምንም ቢያደርጉ አይጠገንም። ምታችን ማጠናከር ማጠንከርና ያለ ማቋረጥ ወደፊት መገስገስ ነው። የትግራይ ህዝብ በረሃብና በመድኃኒት እጦት እንዲሞት ፈርዶ 360 ዲግሪ ከበባ ውስጥ ያስገባው አረመኔው የፋሺስቱ ቡድን የተዘጉና የተቆለፉ በሮችን ለማስከፈት ያስችለናል ብለዋል ታጋይ ኃይለ ሥላሴ ግርማይ ወድም በይተይ። ትበረታት ከፈት አግምንታን ተሰየርና የሚይዝ የተዘጉብን በሮች ለመክፈት ምናቸውም ላይ ምት በማሳረፍ እንከፍተዋለን የሚል ነው ያለው። አሁን በያዝነው መንገድ የተፈታል ምቶቻችን በሮች ትግራይ የሰብሮች ያስከፍታሉ። የትግራይ ህዝብና የሌላው ኢኮኖሚያዊ ጠቀሜታ ለማሟላት የሚፈቅዱ ናቸው። ከማለ ዘፍቅዱ ቀይቲ ድል መጎናጸፍ ልማዱ የሆነው ጀግናው የትግራይ ሰራዊት በተለያዩ አካባቢዎች በሚያደርገው ትግል ጠላትን በመደምሰስ በድል ላይ ሌላ ድል መጎናጸፉን አሁንም ቀጥሎበት ይገኛል። ጀግናው የትግራይ ሰራዊት ባካሄደው መራራ ትግል ተፈጥሯዊና ሰው ሰራሽ ችግሮችን ተቋቁሞ ዳገት ቁልቁለቱን በመውጣት ጠላትን እየደመሰሰ ጠላትን እያሳፈረ እነሆ በአማራ ክልል የተለያዩ ከተሞችን በመቆጣጠር ደሴና ኮምቦልቻን አልፎ ተገኝቷል። የትግራይ ሰራዊት ጀግንነት በቃላት የሚገለጽ አይደለም። ምክንያቱም ባጭር ጊዜ ግን ደግሞ ወኔና ጽናት በማንገብ የህዝቡ ተልእኮ ለመፈጸም የመጣ ቢመጣ እስከ መጨረሻ ጥርሱን በመንከስ ታግሏል እና በዚህም ነው ድል እየተጎናጸፍን ያለነው። ስለ ትግራይ ሰራዊት ጀግንነትና የዓላማ ጽናት ይህ ነው ብሎ በቃላት ለመግለጽ ይከብዳል። ኣብዚ ደረጃ መጻይ በጣም ይዘሐጉሰኒ አናናስ ናይ ባሕቂ ሐጻዊን መሆንና እዚህ ደረጃ ላይ መድረሴ በጣም አስደስቶኛል። እኛ ተጋሩ የእውነት እንደ ብረት የጠነከርን መሆናችን አረጋግጠናል። አሁንም ትግላችን ቀጣይ ነው። ጠላትን በእጃችን እንደምናስገባው እርግጠኛ ነኝ። ድል ለትግራይ። ስጋብ ህዝንት ጸላይና ሰበርና የመጽናይና ብዙሓት ከተማታትና ተቆጻጸርና መጽናይና ህዝብ ግን ፉሊ ዝገብረታ አንደኛ ነገር ናይ አቀማመጣ ደሴ ማለት ናዓና ምቹ ቦታ በመሆኑ ስትራቴጂካዊ ቦታ በመሆኑ መሆኑ እስካሁን ጠላት እየሰበር ነው መጥተን በርካታ ከተሞችም ተቆጣጥረናል። ይህ ለየት የሚያደርገው ነገር ቢኖር ግን የደሴ አቀማመጥ ጥሩና ስትራቴጂካዊ አቀማመጥ በመሆኑ ጠላት ለማጥፋት ለኛ ጠቃሚ ነው። እናም እዚህ መድረሳችን ደስታዬ ወሰን የለውም። በቀጣይ ጠላት ለመደምሰስ በመናደርገው ትግልም የበለጠ ወኔና ሞራል ይዘንና የአማራ ህዝብም ከጎናችን አሰልፈን ጠላት ሙሉ ለሙሉ ለመደምሰስ አቅም የሚፈጥርልን ነው። በመቀጠል ለትግራይ ህዝብ እንኳን ደስ አለህ ማለት ፈልጋለሁ። ትግላችን ቀጣይ ነው። 4 ኪሎ እስክንገባ ትግላችን ይቀጥላል።
بحبون بمورالنا ناوز دسي متينا ዘለና በወኔና በሞራል ነው እዚህ የደረስ ነው። ብዙ ውጣ ውረዶችን አልፈናል። ይህን በጀግንነታችን ተሻግረናል። የትግራይ ሰራዊት ጀግና ነው። እስከ መጨረሻው ድሉ የኛ ነው። ደስዋሊ ባይዘ ከም ትግራዋይ መጠን አነ እንዴ መስዋዕቲ ያው በጣም ደስ ይላል። እንደ አንድ ትግራዋይ መስዋዕትነት ተከፍሏል። ቢሆንም ግን ይህ የሚያኮራን እንጂ ተስፋ የሚያስቆርጠን አይደለም። ተጋሩ ሁሌም አሸናፊ ነን። ትግራይ ትስዕር። ይህን ደስታ ለመግለጽ ቃላት የለኝም። ትግራዋይ በመሆኔ ኩራት ይሰማኛል። ዝነበረ ጽዕጽዕ መሪር ብጣዕሚ ሕሱም ዝኾነ ኩናት ምስ ቁርውን ተታሒዙ ምስ ተፈጥሯዊ ፀገማት እውን ተታሒዙ ብርድና ተፈጥሯዊ ተግዳሮቶች ተጨምሮበት ደሴንና ኮምቦልቻን ለመያዝ በተደረገው ትግል በተለይ የአማራ ሕዝብ ንጹህ ዜጋ እንዳይጎዳ ዓላማችን ጠላትን መደምሰስ ብቻ እንጂ የአማራ ሕዝብ ላይ ጥላቻ እንደሌለን ሕዝቡም ስለሚያምን ጫናም እንዳይደርስበትና እንዳይጎዳ ጥንቃቄ በተሞላበት አኳኋን በመታገል አሁን ለደረስንበት ድል ተጎናጽፈናል። ትግህሪያለሁ በቃ ናትና ሰራዊት ጾሜኒ ቆሪርኒ ፀሐይውዕኒ ኸይላ ሰራዊታችን ራበኝ፣ በረደኝ፣ ፀሐይ አቃጠለኝ ሳይል ሁሉንም ነገር በመቋቋምና ከባዱን ነገር በማቅለል ቀጣይ ብርሃን እንዲሆን በማለት መስዋዕትነት በመክፈል ይህንን ድል ተጎናጽፏል። ለዚህም ቃላት የለኝም። ቃላት ተሐጽረኒ ንኸገልጽ ያው ሰራዊትና ሀምንፍለጥ ማለት ሰራዊታችን አማራ ክልል እንደገባ የነበረው ካራ መንፈስ ይህ ነው ብለህ ለመግለጽ ይከብዳል። ብርድ፣ ረሃብ፣ ድካምና ሌሎች ከባድ ፈተናዎችን በማለፍ ደሴንና ኮምቦልቻን ተቆጣጥረናል። አሁን ገና እንገሰግሳለን። ጉዟችን ቀጣይ ነው። ናትና ክፍለ ጦር በዋንነት ሀይቂ ከተማ የተዋሂውና ሀይቂ ከተማ ዝነበረ ኃይሊ ሙሉ በሙሉ ደምሲሳ የኛ ሰራዊት በዋናነት ሀይቅ ነበር። ሀይቅ የነበረው የጠላት ኃይል ሙሉ በሙሉ ደምስሰን የነበሩ ስትራቴጂካዊ ቦታዎች በእኛ ቁጥጥር አድርገናል። አካባቢው በጣም ጫካ የበዛበትና ከባድ ዳገት ያለው ነው። ሰራዊታችን ግን ጥበብ በተሞላበት አኳኋን በመታገል ጠላት ላይ ከባድ ኪሳራ በማድረስ ጠላትን በመደምሰስ እስከ መጨረሻ በጥሩ መንገድ ተታግሏል። ጠላት የአካባቢውን ሕዝብ በሚገለገሉባቸው እንደ ቤተ ክርስቲያን፣ መስጊድና ገበያ በመሳሰሉ ቦታዎች ምሽግ ቢሰራም ንጹህ ሕዝብ ላይ ጥቃት እንዳይደርስ ጥንቃቄ በተሞላበት አኳኋን ጠላትን እስከ ወዲያኛው መደምሰስ መቻሉንም አክለው ገልጸዋል። ካብ ዝገርመካ ተጸላይ ኣብ ገዛውቲ ኣብ መስጊድ ኣብ ቤተክርስቲያን ድፋዓት ተሰሪሑ እዩ ሕጂ ኣብ ሃይቂ የሚገርመው ጠላት በመኖሪያ ቤት በቤተ ክርስቲያንና በመስጊዶች ምሽግ ሰርቷል። በሐይቅ በሁለቱም መስጊዶችና በገበያ ቦታም ምሽጎች ቢሰራም ከህዝቡ በመለየት ለመደምሰስ ሰራዊታችን ትልቅ ሚና ተጫውቷል። አይደለም ንጹህ ዜጋ እንስሳትም አልነካንም። ጥሩ በሆነ አፈጻጸም ነው እየጨረስ ነው። ድፍዑ ዳዕ ማርቁሞቲ ይሰርሖ ንሕና ሰውርና ንመጽንሪና ጣዕሚ ዝገርም ድፋዓት ጠቅላላ ዶ ይነብሎን በቁመቱ ልክ ነው ምሽጉንም የሚሰራው። እኛ እየሰበርነ የመጣነው ምሽግ የሚያስገርም ነው። ቢሆንም አናቆየውም፣ እንሰብረዋለን። ሰራዊታችን በጣም ጠንካራ ነው፣ ለመግለጽ ያስቸግራል። ጠላት ከኛ ጋር መወዳደር አይችልም። በታንክ ሊታለፍ የማይችል ምሽግ ነበረው፣ ቢሆንም ሰብረነዋል። አሁንም ሌሎች ከተሞችን ለመቆጣጠር የሚያስችል ኃይል ይዘናል። ማንም የመጣ ኃይል እኛን ሊይዘን አይችልም። የሰራዊቱ አባላት አያይዞም ፋሽስቱና አፈቅላጤዎቹ የለመዱትን ህዝብን የማደናገር የውሸት ፕሮፓጋንዳቸውን ቀጥለውበት ደሴ ከተማ ከ27 ደቂቃ በላይ አይቆዩዋትም ሲል ተሰምቷል በማለት እኛ ግን ገብተን ወደ ሌላ በመገስገስ እያሳፈርናቸው እንገኛለን። ጉዟችንና ድላችንም ቀጣይ ነውም ብሏል። ዋ እዚዳ ሩይ ነገር ኒናተም ፈቀራዳ ሩይ ነገሪ ፖለቲካ ያው ታይሞ እና ያቶም ነገር ዝንገር ይኮነ መቸም የነሱ ፉከራማ የተለመደ ነው። በፖለቲካ በሁሉም የነዚህ የሚገርም አይደለም። እነሱ እንደዛ ቢፈክሩም ይኸው መሬታቸው ላይ ተገኝተናል። መላ የትግራይ ህዝብ እንኳን ደስ አለህ ማለት እፈልጋለሁ። ገና ከዚህ የበለጠ ታሪክ እንሰራለን። በጣም ይዝገርም ናፍቆ መሬት አትዋን ይደም ሬድን ካትርን ይርና ኢና 27 ዓመት ተጨቂና ኢና 27 ደቂቃ አይንጽበና ይደሙን
በጣም የሚገርም ነው። ደሴን ይናፍቋታል እንጂ አይገቧትም ተብለን ነበር። 27 ዓመት ተጨቁነናል። ስለሆነም ደሴ ላይ ከ27 ደቂቃ በላይ መቆየት አይችሉም ብለው ሲናገሩ ሰምተናቸዋል። ገና አፈር እናስልሳቸዋለን። ማን መሆናችንን አላወቁም። የተጋሩ ጀግንነት እየረሱት ነው መሰለኝ። የአሁኑ ትውልድ ገና ታሪክ ይሰራል፣ እነሱ አይገቡም እያሉ እየዛቱብን ነው። ግን ገብተን እያሳፈርናቸው ነው። ጉዞውም ገና ይቀጥላል። አዲስ አበባ አይደለም ኢትዮጵያ ሙሉ የሚያዞር ኃይል አለን። እስካሁን ጠላትን በመደምሰስ በድል ጎዳና ላይ የተጓዘን እንገኛለን ያሉት የሰራዊቱ አባላት የትግራይ እናት እንባ በማበስ በደስታ ለመተካት አስፈላጊውን መስዋዕትነት በመክፈል እስከ መጨረሻው ትግላችንን አጠናክረን እንቀጥላለንም ብለዋል።